ብቻህን ብትሆን አላህ ተባረከ ወተዓላ ሁለተኛ ነው ካንተ ጋር አታመልጥም ከአላህ ሱብሓነሁ ወተዓላ ከአጎትህ አምልጠሃል ከወንድሞችህ ከእህቶችህ ከባለቤትህ ከመሳሰሉት አምልጠሃል አላህ ተባረከ ወተዓላ ግን ልታመልጥ አትችልም ይሄ ነው እኮ ሙራቀባ ብሎ ማለት እንዴት ከሰዎች እየተገለልን አላህ ሱብሓነሁ ወተዓላ እያየን እሱ የከለከለውን ነገር እንዳፈራለን ለዛውም በተደጋጋሚ የማንላቀቀው በሽታ ሆኖ ማለት ነው ለምሳሌ ዛሬ ይመለከታል ሐራም ነገር ነገ እንደሚያይ ደግሞ ቀጠሮ አለው አንዳንዱ ለምሳሌ በዚህ ረመዳን ታቅባል ረመዳን ሲወጣ ሊመለስበት ንያ አለው ረመዳን ነው ልታገስ ከረመዳን በኋላ እመለስበታለሁ እንዲህ አይነቱ ተውባ አላህ ተባረከ ወተዓላ የሚቀበለው አይደለም እውነተኛ ተውበት መሆን መቻል አለበት ያለፈው አልፏል የሚመጣውን ህይወት በተመለከተ ግን ጥንቃቄ ያስፈልጋል እንዲህ አይነቱ ነገር እስላምን ራሱ ሊገፈን ይችላል ኢማንን ሊገፈን ይችላል መጨረሻችን ሊበላሽ ይችላል ሰዎች እኮ የሞት አፋፍ ላይ ሆነው ላ ኢላሃ ኢላላህ በሉ እየተባሉ መጥፎ ንግግርን እየተናገሩ ወተዋል እኮ የሴት ስም እየተጠራ የኸምር ስም እየተጠራ ሌላም ነገር እየተጠራ ማለት በምን ምክንያት ባሳለፉት ህይወት ምክንያት ማለት ስለዚህ መጨረሻ እንዳይበላሽ እንዲህ አይነቱን ነገር መራቅ ግድ ነው